ከሙሉ ወንጌል ስትወጣ ከአንድ የሆነ የእምነት ተቋም የወጣ ይመስላል። ከመሰረተ ክርስቶስ ስትወጣ ከአንድ የእምነት ተቋም ብቻ የወጣ ይመስላል። ከእግዚአብሔር መንግስት የወጣው የተቀደሳችሁበትን የዳናችሁበትን ቅዱሱን ደም አክፋፍታችሁ ነው የሄዳችሁት። ኦርቶዶክሳውያን እኔ ህብረታችሁ በጣም ይመቸ ነበር። ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣላችሁ። ትናንትና ከኛ ጋር ሆኖ ወንድምነት ብሎ ሲለን የነበረ በጌታ ምኛለው ብሎ ሲል የነበረ የዓለም መጨረሻው ነው። ዓለም እንደዚህ ነው የሚያዋርድ፣ ሰይጣን እንደዚህ ነው የሚያዋርድ። በማመን ህይወትህ ከእግዚአብሔር ጋር ተሰውሮ ከተቀመጠበት ከዛ ክብር ላይ ኢየሱስን ስትተወ ከሙሉ ወንጌል ስትወጣ ከአንድ የሆነ የእምነት ተቋም የወጣ ይመስላል። ከመሰረተ ክርስቶስ ስትወጣ ከአንድ የእምነት ተቋም ብቻ የወጣ ይመስላል። ከእግዚአብሔር መንግስት ነው የወጣው። ራስን በራስህ ነው ኤክስኮሙኒኬት አድርገህ ሄድከው ማለት ነው። ከዛስ አምቡላና ጠጅን ስትጠጣ ትገኛለህ። መታደስ ያርግልህ። ዓለም ከአንተ ጋር እንዲኖር ወይ አንተ ከሱ ጋር ለዘላለም እንድትኖር ያስጠጋህን በምሕረቱ የጠራህን ጌታ፣ በቅዱስ አጠራሩ የጠራህን ጌታ ትተህ የእሱ መገኘት ካለበት ከቅዱሳን ህብረት ተለይተህ ለ3 ወር ብቻ ስጋዊ የሆነ ፍቅር ሆሆይታ የሚያሳዩ መንደር ላይ ሄደ እንደዚህ ዝምባም ሆነ ስናይ እናዝናለን። የሚራራ ልብ ስላለን ለህይወት የሚሆን ንስሐን እግዚአብሔር ሰጥቶ ወደ ቤቱ እንደገና እንዲመልስህ አንተም ብለሃል። እንደዚህ ሆኜ ምንድነው ያለው? አንድ ቃል ሲናገር እንደዚህ አለ። በበሉ ቆይ ከምናገር እኔ ላሳየው። የትንቢቱ ልክ የአፍህን ቃል እግዚአብሔር እንዲያከብርልህ ጭምር እኔ እፈልጋለሁ። እኔን ሊያዋርደኝ የወጣ ጊዜ የተናገረው ቃል የሰራዊት ጌታ እግዚአብሔር ራሱን ያዋርደው አንድ ትልቅ ራእይ እግዚአብሔር አሳይቶኝ ያን የተፈጸመው እዚህ አልናገርም። የተናገርኳቸው ወንድሞች አሉ እዚህ። ምን አለ? የዛን ቀን እህቴ ሜርሲና ወንድሜ መሳይ ያንን ድምፅ ፐብሊክ ባደረጉት ቀን በሌላ አካውንት እያየሁት ነበር። እዛ ምን እንዳለ ስሙት። ኦርቶዶክሳዊ አድርገህ ጨርሰኝ አባቴ፣ ኦርቶዶክሳዊ አድርገህ አየኸው። አሁን በስካር ነው በስጋ ሙቀት የተነገረ ነው ወይስ በመንፈስ በእግዚአብሔር መንፈስ የተነገረ ነው? ቃል እንዳትረሳ። ጌታ እንደገና የህይወት ንስሐ ሰጥቶ እንኳን ብትመለስ ይህንን ቪዲዮ ከፍቼ እኔ እጠይቅሃለሁ። በጣም ብዙ ጥያቄዎች ምን እጠይቅሃለሁ። በጣም ብዙ ጥያቄዎች ምን እጠይቅሃለሁ። ለመመለስ ጌታ ካበቃህ ለመመለስ እግዚአብሔር እንዲራራልን እንጸልይልሃለን። ጌታ የመጣብን ቻሌንጅ አይደለም። አንገቴን ቆርጦ ሊጥለው እግዚአብሔር ህልም አሳየኝ። ይሄ እህቴ ሜርሲና ወንድሜ መሳይ ይህንን መርሃ ግብር ከማዘጋጃታቸውና ፐብሊክ ከማድረጋቸው ከ4 ቀን ነው ከ5 ቀን በፊት እግዚአብሔር በህልም በጣም ነው የሚናገረኝ። እሱ በያዘው ራሱ ባመጣው ሰይፍ ነው ራሱ ላይ ቅጣቱ የተሰጠው በህልም ሳየው። እዚያ ያሉ የነገርኳቸው ወንድሞቼ እና እህቶቼ ገና ሳይፈጸም በፊት ፓስተሬ ምስክር ነው፣ ሚስቴ ምስክር ናት። እና ልክ እህቴ ሜርሲና መሳይ ጌታ እግዚአብሔር የዘመናቸውን ቁጥር ይባርክ። እኔ ስሩልኝ ብዬ ሳላቸው ገንዘባቸውን አውጥተው ጊዜያቸውን ወስደው ያንን ሲያደርጉ ማፈሪያ ሁሉ ብሎ ነው የዛን ቀን ነው ገብቶ እና ምን አለ? ላዋርደው ነበር የወጣሁትኝ ብሎ አለ። አንድ ቦታ ላይ አለ ኮሜንት የጻፍኩት። የመጣብን ቻሌንጅ አይደለም። ከኛ ጋር ያለው ከእናንተ ውስጥ ካለው እንደሚበልጥ ማወቅ አለብህ። አንተ ጠጅህን ተግተህ በጽድቅ የሚኖረውን ሰው ልታዋርደው ነበር የመጣኸው። የሰራዊት ጌታ እግዚአብሔር ግን ባመጣው በራስ እጅ አዋረዳችሁ። በአብሮ አደጌ ሞት ላይ ቢሆንም ግን እንጸልይልሃለን፣ እንድትመለስ እንጸልይልሃለን።
እንደዚህ ነው ክርስቶስ ሲቀጣህም እንደዚህ ነው የሚያደርግህ። ወደኋላ ተመልሰ አፈር እንድትልስ ያደርግሃል። ታሳየህ። የእግዚአብሔር ልጅ ግን የዘላለም ፍቅር ነው ያሳየን። የዘላለም ፍቅር ነው የሰጠን። በዘላለም ፍቅር ነው የወደደን። በቤቱ ሆናችሁ ምክንያት ፈጥራችሁ ከቸርች ለመቅረት የምትፈልጉ ሰዎች ፓስተሩ እንደዛ ብሎ እንደዛ አሉና ሽማግሌዎቹ በዛ አሉና ኳየር ውስጥ ያለችዋ ሴትዮ ነደፈች ብለች ምክንያት ፈልጋችሁ ወደኋላ ለመመለስ የምትፈልጉ ሰዎች ከዚህ ሰው ተማሩ። ከዚህ ሰው ተማሩ። ያው አምቡላ ጠጁን ሲጠጣ ነው የተገኘው። እዚህም ሆኖ ያስቸገረው ነገር አልቆረጥ ያለው ነገር እሱ ነበር። ተደብቆ ይጠጣል። ተደብቃችሁ የምትጠጡ ጴንጤዎች ለምን በግልጽ ወጣ አጠጣ? በግልጽ ወጣ እናጠጣ። መጠጣት ትችላለህ እኮ ነው ብለን ምንድን የደብረ ብርሃን አረቄ፣ የደንበጫ አረቄ እያልክ የአርሲ አረቄ፣ የወላይታ አረቄ እያልክ መጠጣት ትችላለህ። እትብታችሁ ገና ያልተቆረጠላችሁ ማለት ነው። ከክርስቶስ እቅፍ ስትወጣ ዓለም እንደዚህ ሰይጣን እንደዚህ ቀልድባል። የኦርቶዶክሳውያን ፔጅ ነው። አያሳዝንም? በሙሉ ወንጌል ቤተክርስቲያን ስርዓት ጌታን ያመልክ ነበር። ያልገባውን ኢየሱስን እሰብካለሁ ብሎ በየገበያው ሁሉ በጭቃ እየረገጠ መጽሐፍ ቅዱስ ይዞ ኢየሱስ ጌታ ነው እያለ ሲጮህ ነበር። ከኛ ጋራ አብረው ልክ እንደገባቸው አድርገው እዚህ ሲናገሩ የነበረ አንድ ቪዲዮ በቅርብ እያየው ነበር ያለሁት። ለቅ ሳይገባህ ማለት ስትዘምሩ እንኳን ሳይገባህ አትዘምር፣ ካልገባህ አትዘምር ለጌታ። በቃ በመንፈስ የተነካ ይመስል ማለት ነው። ሃሌሉያ ሃሌሉያ ሳይገባህ ይኸው እዚህ On this day, እዚህ ጋር ኤፍ ያለ እህትየው አለች። ይኸው እዚህ ጋር ደምረው አገልጋይ ደምረው ያሬዶ አለ። እቺ እህት ታማ ለማሳከም ገንዘብ ያሰባስብ ነው ማለት ነው። እዚህም ጋር ዳይመንድ አለ። እዚህ ጋር ዳጊሻ አለ። እዚህ ጋር ተመስገን አለ። እዩዋቸው ሳይገባቸው አዘማመሪ ይልኝ በመንፈስ ልባቸው የተቃጠለ በቃ ጌታ በጣም የጌታ ፍቅር በጣም የገባቸው ነው የሚመስሉት። አትወራጭ አልኩ። ገና ቄት ያየ በቃ በጌታ ፍቅር የነደደ እሳት ራው ላይ የወረደበት አይመስልም። ትልቅነቱ ገብቶት ከጻድቃን ጉባኤ ተቀላቅሎ እዚህ እንደዚህ ሲል ኖረና ወጣና ግን አሁን ምን ይላል? ሁለቱ ምን ይላሉ? ጴንጤዎች የሚሰብኩት ኢየሱስ አውሬ ነው ጭራቅ ነው እያሉ መሳደብ ጀመሩ ማለት ነው። ፍዳቸው ብዙ ነው። እነሱንም ይሁን እነሱን መሰል የሆናችሁ ፍዳችሁ ብዙ ነው። እዚህ ጋር ምናልባት አይ ኤርሚ ይሄኛውም ባረቄ መንፈስ ነው ይሄኛውም ባረቄ መንፈስ ነው ብላችሁ ካላችሁኝ እስማማለሁ። አስቀድመውም እዚህ እኛ ጋር ሆነው በዚህ ጉዳይ እንደሚቸገሩ በቅርብ የሚያውቋቸው ሰዎች ይናገሩ ነበር። ስለ ህይወት ድካም አይደለም የማወራው። ግን አሁን እንደዚህ ሲወራጭ ያየ የጌታ ትልቅነት የገባው አይመስልም። ተቀላቅላልኩ ኤርሚ ጋር እና ከዳጊ ጋር እዛ አገለግል ነበር። ቤካንም አውቀዋለሁ ቢኒንም አውቀዋለሁ ብለህ ብትል የፈለግከው ወቅ። እንኳን ዳጊና ቢኒ ቤካና ኤርሚያስ ስማቸው የሚታወቅ የማይታወቅ አይደለም። ማንንም ወቅ። ለምን ሚካኤልን አታውቀው? የዘላለም ህይወት አለ ወይ? የእግዚአብሔር ልጅ እሱን ማወቅ የዘላለም ህይወት ነው። ገናናውን የተፈራውን ትልቁን ጌታ ካወቅከው አንተማ ትልቅ ነህ ብለህ ዘምረህለት ወርደህ ትልቁን ጌታ ከአርሴማ እኩል አነጻጽረህ አንተማ ትልቅ ነህ ብለው ባሉበት እኮ አንደበታቸው ነው ስዕል ነው የሰጧቸው ሲሄዱ። ስዕል ለሚይዙት ስዕል፣ ለሚጠጡት ጠጅ ነው የሰጧቸው። አቤት ዓለም እንደዚህ የምታደርገህ ኦኬ። እውነተኛ በቃ ንጥር ጽድት ያልክ ኦርቶዶክሳዊ መሆን እንዲታወቅ አምጥታ ቀርታ ትስጣለች። እስኪ እንግዲህ ወንድማችን ከጸበሉ ይድረስህ።
ብለው አምጥተው ቀርተው ይሰጡሃል። ነገሩ አምጥተው ቀርተውም ሳይሰጡት እሱ ራሱ የሚሄደው ለዛ ነው። ዓለም እንደዚህ የምታደርገ ጠጅ የብዙ ሰው ችግር እኮ ይሄ ነው። የእግዚአብሔር ቤት ውስጥ ቁጭ ብላችሁ ተው ውስጥ ባሉ ለምን ነው የምናገረው? እናገራለሁ። አየህ፣ በእግዚአብሔር መንግስት ውስጥ ከኛ ጋር ሆነው የነበሩት ከኛ ጋር አብረው አንተማ ትልቅ ነህ ብለው ሲሉ በጣም ነው የሚያምር። ግን እንደዚህ ነበር የተጠመዱት ከኛ ጋር። እንዲህ አይነት አጠማመድ የለም ወንድምዬ። ዳጊ እንደዚህ ተጠምዶ ከሆነ በእግዚአብሔር መንግስት ውስጥ ደምረው እንደዚህ ነበር የተጠመደው። ኤርሚያስ እንደዚህ ከሆነ ተጠምዶ የነበረው ተመስገን እንደዚህ ነው የተጠመደው፣ በእግዚአብሔር መንግስት ውስጥ ሊያርሱ ማለት ነው። በጣም ይገርም። ኢየሱስ ሃሌሉያ! የኛ ኢየሱስ ነው። አንተ የኛ ኢየሱስ በአንተ ቃላት አታሳንሰው። በአንተ ቃላት ትናንትና የመጣ በሰልባጅ የመጣ በስንዴ የመጣ አትለው። ይኸው አሁን ራሱ አሜን አሜን የሚለው ሰውዬ ሄዶ አሳንሰው። እኔ ለምንድን ነው እዚህ ጋር ግን እንደዚህ ብዬ ተናገርኩት? አልገባኝም። እሱስ ለምንድን ነው አሜን ብሎ ያለው? አሁን ሄዶ የጴንጤ ኢየሱስ በሰልባጅ የመጣ ሰይጣን ነው እያለ ሲሰድበው ይውላል። አየህ፣ መዝሙሩም ሳይገባው ነው የሚወራጨው። የምናገረውም ገብቶት አይደለም አሜን ብሎ የሚለው። የተቀደሳችሁበትን የዳናችሁበትን ቅዱሱን ደም አክፋፍታችሁ ነው ሄዳችሁት። ዛሬ በእነዚህ ሰዎች አፍ እንደዚህ ተብሎ ከኛ መካከል ሆነው የዘመሩለት አንተማ ትልቅ ነህ ብለው ያሉት እዛ ሄደው ግን የጴንጤዎች ኢየሱስ ሰይጣን ነው እያሉ ነው እየተናገሩ ያሉት። እዩ የሰው ልጆችን ድፍረትና የኃጢአታቸውን ጣሪያ የትዕቢታችን ጥግ የት ድረስ እንደሚሄድ እግዚአብሔር ምሕረት ያደርግለት። ለዚህ ነው ሰይጣን በሄደበት ክብር አልሆነለትም። በሄደበት ምን አልሆነለትም? ክብር አልሆነለትም። በጌታ ቤት የነበራችሁ ሰዎች ዛሬ ወደ ዓለም የተመለሳችሁ ይህንን አስቡ። ባሪያ ነውን እስራኤል? አይደለም። ይኸው ጥያቄ ምልክት ጠይቆናል ጌታ መንፈስ ቅዱስ። አይደለም። ወይስ የቤት ውላጅ ነውን? ልጅ ነው ወይ እያለ ነው። መልሱ አዎ ልጅ ነው። እስራኤል ልጅ ነው። ታዲያ እንደማለት ነው። ስለምን ብዝበዛ ሆነ ይላል ጥያቄ ምልክት። ባሪያ ካልሆነ ልጅ ከሆነ ለምን ለብዝበዛ ሆነ እያለ ለምን ተበዘበዘ? ለምን ተነወረ? ለምን አላገጡበት? ያው እዚሁ ቀጥሎ ይናገራል። ቴንኪው መንፈስ ቅዱስ። ናትዬ ቆይ አንዴ ፕሊስ። የአንበሳ ደቦሎች በእርሱ ላይ ያገሱ፣ ድምፃቸውንም ሰጡ፣ ምድሩንም ባድማ አደረጉ፣ ከተሞቹንም አቃጠሉ፣ የሚቀበጥባቸውም የለ ካለ በኋላ የሜምፎስቴና የጣፍናስ ልጆች አስነወሩሽ፣ አላገጡብሽም። ለምን? ማን ነው ያላገጠባት በእስራኤል ላይ? የሜምፎስቴና የጣፍናስ እነማን ናቸው? ሜምፎስቴና ጣፍናስ በግብፅ አውራጃ ውስጥ ያሉ ሜጊዶል፣ ጣፍናስ፣ ሜምፎስቴ የሚባሉ አውራጃዎች አሏት ግብፅ። በነቢዩ በኤርምያስ ዘመን በዚያ ዘመን ነበረ፣ የዛሬ 2600 ዓመት አካባቢ ማለት ነው። አላገጡብሽ እኮ ዓለም አላገጠችብህ። ግብፃውያን አላገጡብሽ። ለምን ነው እንደዚህ የሆነብሽ? የሜምፎስቴና የጣፍናስ ልጆች እኮ አስነወሩሽ፣ አስነወሩህ። ዓለም እኮ አስነወረችህ። ይህ ሁሉ የሆነብሽ እኔን ስለተውሽ አይደለምን ይላል እግዚአብሔር አምላክሽ ይላል። አዎ በቃ ይኸው ነው መልእክቱ። ደምረው ተመስገን። ሌሎች በእግዚአብሔር መንግስት ውስጥ የነበራችሁ ሰዎች ይህ ሁሉ የሆነብሽ እኔን ስለተውሽ አይደለምን? ጥያቄ ምልክት። መልሱ አዎ። እስራኤል የሜምፎስቴና የጣፍናስ ልጆች ግብፃውያን ያስነወሯት ያላገጡባት ያህዌን ትታ ነው። ኢየሱስን ስትታይ እህቴ እዚህ ውስጥ ያላችሁ በልዑሉ በጌታ በመንፈስ ቅዱስ ኃይል የምነግራችሁ ስትታዩ ጌታ ትተሹ ስትሄጂ ዓለም ያላግጥብሻል። ዓለም ታስነውርሻለች። ክብር አይሆንላችሁም። ትዋረዳላችሁ። ሞታችሁም እንኳን አያምርም። የሞት ማማር ማለት በክርስቶስ ኢየሱስ አምኖ መሞት ማለት ነው። ሞተ የሚያምረው የውሻ ሞት ነው የምትሞቱት። ሰማያዊን ክብር ቀምሰህ ከመንፈስ ቅዱስ ተካፋይ ሆነህ አምላኬ ካለ በኋላ
አሁንስ የሺሆርን ውሃ ትጠጭ ዘንድ ቅድም ያልኳችሁ ማለት ነው። ይሄ ግብፅ ውስጥ ያለው ወንዝ ነው። የሺሆርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ? ምንድነው ጉዳይሽ? እዛ አካባቢ ላይ የምትሄጅበት 18 ጊዜ ወደ ግብፅ መለስ ቀና ወጣ ገባ የምትይው ምን እያረግሽ ነው እያላት ነው። ምን ጉዳይ አለሽ ወደ ግብፅ? ምን ጉዳይ አለ አንተ ወደ ዓለም? ምን ጉዳይ አለህ? የጽዮን ተጓዥ ነኝ ብለህ መንገዴ ከመንገድ ጋር ይሁን ብለህ የእግዚአብሔር ልጅ ኢየሱስ ጌታ ሆይ ጨርቅህን ይዤ ከተላለሁ ካንተ ወዴት ከቶ ሄዳለሁ ደጃፍ ልኑር ተጥዬ ብለህ አብረህ ዘምረህ ከዶክተር ዘማሪ ደረጀ ከበደ ከኛ ጋር አብረህ ምን ታደርጋለህ? አሁን በግብፅ መንገድ ምን ታደርጊያለሽ አንቺ? በግብፅ መንገድ አላችሁ የግብፅ መንገድ የተከተላችሁ ማለት ነው። የሺሆርን ውሃ ልጠጡ ከግብፅ ከዓለም ወንዞች ቀርታችሁ ልጠጡ ከዛ ልትረኩ ማለት ነው። ድርቀት ነው በህይወት የሚሆነው። የህይወት ምንጭ ውሃ የሆነው እግዚአብሔር ልጅ ኢየሱስ እዚህ ፈልቆልሳለ። ጌታ እዚህ ክፍል ላይ ሲናገር አስቀድሞ እኔንን የህይወት ውሃ ምንጭ ተውኝ እኮ ነው ብሎ የሚለው ጌታ። አስቀድሞ የህይወት ውሃ ምንጭ ተውኝ፣ እኔን የህይወት ውሃ ምንጭ ሆንኩትን ተውኝ የሚለውን በውኑ አማልክት ያሉት አማልክቱን የለወጣቸው አንድ ህዝብ አለን? ነገር ግን ህዝቤ ክብሩን ለማይረባ ነገር ለወጠ ይላል። ህዝቤ ክብሩን በማይረባ ነገር፣ ኢየሱስም በጠጅ ለውጦ እንደነደምረው አይነት በመጠጥ ሌላ ምንም ፈልገው አይደለም ሄዱት ወንድሜ። ወይ ምንዝርና ነው ወይ መጠጥ ነው። ይሄውን የምታገኛቸው በየጠጅ ቤት ነው። ለማይረባ ነገር ኢየሱስ ይለወጣል ወንድሜ። ሰማያት ሆይ በዚህ ተደነቁ፣ እጅግም ደንግጡና ተንቀጥቀጡ ይላል እግዚአብሔር። ህዝቤ ሁለት ክፉ ነገሮችን አድርገዋልና እኔን የሕያው ውሃ ምንጭ ትተውኛል። የተቀደዱትንም ጉድጓዶች ውሃ ይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፈሩ። እግዚአብሔርን የሕያው ምንጭ ክርስቶስን እሱን ትተህ የት ሄደልህ? ከግብፅ ከሺሆር ውሃ ልትጠጣ። የሕይወት ውሃ ምንጭን ጌታን ትተው የሺሆርን ውሃ ለመጠጣት በግብፅ መንገድ። የኤፍራጥን ውሃ ትጠጭ ዘንድ በአሦር መንገድ ምን ጉዳይ አለሽ? ደምረው አላገጡብሽ። ይኸው ብሎ ጌታ የተናገረበት የብሉይ ኪዳን መጽሐፍት የምታጠኑ ከሆነ እያነበባችሁ እያጠናችሁ ከሆነ ማለት ነው። አስነወሩሽ